አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ኡስታዝ አቡበከር ክርስቶስ እበዩ ብሎ የጻፈውን ይሄንን መጽሐፍ ክርስቶስን ነው የደፈረው ወይስ እኛን ነው የደፈረው ንገሩን አሁን የሃይማኖት ተቋማት ጉባኤ ንገሩን አሁን መልሱ ልጅ ወንጀል ከሰራ የሰሩት ወንጀሎች ኡስታዞቹም ጭምር ናቸው ኡስታዞቹ የሰሩት እነዚህ በሙሉ ታዋቂዎቹ መምህራን ናቸው ግን ከናንተ መግለጫ በላይ ይች ልጅ ትበልጣለች በውስጥ እየተንጫጫችሁ ነው ተንጫጩ እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት ከየት ነው የምትወጡት ሳይኮሎጂ ትማራላችሁ ሆይ አሊሞቹ ያውቋችኋል ሆይ ከየት ነው የምትወጡት መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበር በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረው ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል ይሄ እናንተ ስራ ውጤት ነው ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድነው ህዝበ ሙስሊሙ ዝም የሚለው ለምን ዝም አለ ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ ያኔ ለምን አልተጮኸም ከየትኛው ተቋም ነው የምትወጡት በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ እቺ አንዲት ሙስሊም እህታችን የሃይማኖት ተቋማት ጉባኤን ትበልጣለች ከሃይማኖት ተቋማት ጉባኤ መግለጫ ትበልጣለች እቺ አንዲት ሙስሊም እህታችን ለምን እዚህ ደረጃ እንደተደረሰ በትክክል ተንተና ትናገራለች እንዴት አንድ የሃይማኖት ተቋማት ጉባኤ እፎይ ወንጀለኛ ነው ብሎ ለመፍረድ ለምን ቸኮለ ኡስታዝ አቡበከርን ለማስደሰት ነው ወይስ የትኛውን የፖለቲካ ሊቅ ለማስደሰት ነው እቺ አንዲት ሙስሊም ልጅ የብዙ ሙስሊሞች ድምጽ ነች እዚህ ማህበራዊ ሚዲያ ላይ የሌሉ የብዙ ሙስሊሞች ድምጽ ነች በትክክል ለምን እንደማምናትና እንደምናገር ልንገራችሁ እሷ ብቻ ሳትሆን ተመልከቷት እቺ ነው ንጽጽር እናስተምራለን ይያላችሁ በየግሩፑ 10-20 ሰው የያዛችሁ የሰው ሃይማኖት ስታብጠልጥሉ ምትውሉ ይሄ እናንተ ስራ ውጤት ነው በነገራችን ላይ ከስራ የለቀኳቸውን ቪዲዮዎች ኮሜንት እዩ 95% ስድብ ነው በሙሉ እንዳለ ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ ወዳጅ ሪአክሽን ተመለሰ የተባለልህ ይሄ ነው ሪአክሽን ተመለሰ ማለት ለአንድ ጉዳይ ለሰጠው አክት ሪአክሽን ተመለሰ ሪአክት ላደረከው አክት ተደረገለ ምላሽ ተሰጠ ምላሽ ለተሰጠው ጉዳይ ትክክል አይደለም ምትሉ ከሆነ ከሊቃውንቶቻችን ጋር ተነጋገሩ ሌላ ላሳያችሁ እነዚህ ጉዳዮች ቀላል ስላልመሰለኝ እንዲው ዝም ብሎ ተቋማዊ ለማስመሰል ጣራ የምትለውን እውነት ነው ተቋማዊ እናረጋዋለን ተቋማዊ የእፎይ ጉዳይ ብቻ አይደለም የክርስቶስ መሰደብ የኛም ጉዳይ ነው የክርስቶስ መሰደብ የማይጨንቃቸው ቆብ ያደረጉ አባቶች ካሉ እንተቀሰቀሳቸዋለን እናስነሳቸዋለን ዛሬም ነገም እነሱ መንበራቸው ብቻ ሳይሆን ክርስቶስ ሲነካ የሚቆጡ አባቶች እስኪቀመጡልን ድረስ አንተው ምእመኖች የማንተው እኛ ክርስቲያን ስለሆነን ነው የምናመልከው አምላክ ሲዘለፍብን ሲሰደብብን የምናይ ዝም ብለን እሺ እንኳን ደስ ያላችሁ እያልን ለሰደቡን ኬክ የምናጎር ሰዎች አይደለንም እኛ እነሱ ስደባቸው ምርቃት መስሎ እንዲታየን ይፈልጋሉ የነሱ ግን ይሄ ነገራችሁ መጽሐፋችሁ ላይ አለ ሲባል ስድብ ሆኖ ከታያቸው እኛም ጋር የተናገሩት ንግግር ስድብ እንደሆነ በትክክል የሃይማኖት ተቋማት ጉባኤ ያውቀዋል የሚያውቀውን ጉዳይ እየሸፋፈነ እንትናን ለማስደሰት ብሎ የሚጽፈውን መግለጫ ሲጀምር መግለጫውን አንቀበልም ይሄን የማለት መብት አለ መግለጫውን አንቀበል ምክንያቱም አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በቤተክርስቲያን ሲገደልበት መግለጫ አላወጣም የሃይማኖት ተቋማት ጉባኤ ካህን ተገደለበት ዲያቆን ተገደለበት ከቤተ መቅደስ ናዝሬት አዳማ ላይ አባትና ዲያቆን ተገደሉ አልተናገረም የሃይማኖት ተቋማት ጉባኤ ጅማ ላይ ምዕመናን ተሳደዱ አልተናገረም የሃይማኖት ተቋማት ጉባኤ ምክንያቱም ሟች ኦርቶዶክስ ሆነ መግለጫ ያወጣ ሞጣ ላይ ለተፈጠረው የመስጊድ መፍረስ ኦርቶዶክሳውያን መግለጫ አውጥተዋል የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተቆጥተናልኛ ተንኳሾቹ ግን አጀንዳ አላቸው